ነዳጁን ወደብ የሚያደርሰው ረጅሙ የኢትዮጵያ ቧንቧ። ኢትዮጵያ በኦጋዴን የምታወጣውን የተፈጥሮ ጋዝ ወደ ውጭ ለመላክ ረጅም ቧንቧ እየገነባች ትገኛለች። ይህ ቧንቧ 767 ኪሎ ሜትር የሚረዝም ሲሆን ነዳጁን በቀጥታ ከቀይ ባህር ወደብ ጋር የሚያገናኝ ነው። ላለፉት ዓመታት ሲጀመር ሲቋረጥ የቆየው ይህ ረጅም የነዳጅ ማስተላለፊያ ቧንቧ በአሁኑ ሰዓት እንደ አዲስ እየተሰራ ይገኛል። ግንባታውን እያካሄደ ያለው የቻይና ኩባንያ ሲሆን በዓመት እስከ 12 ቢሊዮን ኩቢክ ሜትር የተፈጥሮ ጋዝ ያስተላልፋል ተብሏል። በቢሊዮን ዶላር ወጪ እየተገነባ ስላለው ረጅሙ የነዳጅ ማስተላለፊያ ቧንቧ አስገራሚ መረጃ እንነግራችኋለን። ከዚህ በተጨማሪ ኢትዮጵያ ያገኘችው የተፈጥሮ ሀብት የተፈጥሮ ጋዝ ብቻ ነው ወይስ ድፍድፍ ነዳጅ የሚለውን እንነግራችኋለን። አያይዘንም የድፍድፍ ነዳጅና የተፈጥሮ ጋዝ ልዩነት እንያለን። ከዋጋ አንጻርና አገልግሎታቸው ጭምር ምን እንደሆነ እንያለን። ኢትዮጵያ ያገኘችው ናቹራል ጋዝ የተፈጥሮ ጋዝ ነው ወይስ ክሩድ ኦይል ድፍድፍ ነዳጅ ነው የሚለውንም አካተናል። ዓለም ላይ የተፈጥሮ ጋዝ ከሚጓጓዙባቸው መንገዶች መካከል አንደኛው ቧንቧ ነው። በዓለም ላይ በአሁኑ ሰዓት አገልግሎት እየሰጡ ያሉ ከ2557 በላይ የነዳጅ ማስተላለፊያ ቧንቧዎች አሉ። የዓለማችን ረጅሙ የተፈጥሮ ጋዝ ማስተላለፊያ ቧንቧ የቻይና ዌስት ኢስት የተፈጥሮ ጋዝ ማስተላለፊያ ቧንቧ ሲሆን 8700 ኪሎ ሜትር